ዓለምን በኒውክሌር የጦር መሳሪያ የምታስፈራራው ሰሜን ኮሪያ ቀጣዩን መሪዋን ለዓለም አስተዋውቃለች። በሚገርም ሁኔታ ይህቺ አዲሷ መሪ ገና የ13 ዓመት ታዳጊ ናት። በጄኔራሎች ተከባ ከባሊስቲክ ሚሳኤሎች ጎን ቆማ የምናያት ይህች ልጅ ማን ናት? ለምንስ አባቷ ኪም ጆንግ ኡን ገና በለጋ ዕድሜዋ ለዓለም እንዲህ በግልጽ አሳያት? ዛሬ በረቂቅ ሚዲያ የሰሜን ኮሪያን የቤተሰብ ሚስጥርና ከጉዳዩ ጀርባ ያለውን ጥልቅ ፖለቲካ ይዘንላችሁ ቀርበናል። የዚች ታዳጊ ስም ኪም ጁኤ ይባላል። ለብዙ ዓመታት መኖሯ እንኳን አይታወቅም ነበር። ለመጀመሪያ ጊዜ ስሟ የተሰማው በ2013 ዓ.ም አሜሪካዊው የቅርጫት ኳስ ተጫዋች ዴኒስ ሮድማን ወደ ፒዮንግያንግ በሄደበት ወቅት ነበር። የኪም ጆንግ ኡን ሕፃን ልጅን አቅፍ ያለው ብሎ በዋዛ የተናገረው ቃል ዛሬ እውነት ሆኖ መጥቷል። ከ2022 ጀምሮ ግን ጁኤ በሀገሪቱ የመንግስት ቴሌቪዥን ላይ በብዛት መታየት ጀምራለች። ሚሳኤል ሲሞከር ከአባቷ ጋር እጅ ለእጅ ተያይዛ ትታያለች። በወታደራዊ ሰልፎች ላይ ጄኔራሎች ሰላምታ ይሰጧታል። አሁን ደግሞ የደቡብ ኮሪያ ደህንነቶች እንዳረጋገጡት ይህች ልጅ ዝም ብላ የመሪው ልጅ ብቻ አይደለችም። የሀገሪቱ ቀጣይ ጠቅላይ መሪ ሆና በይፋ ተመርጣለች። ኪም ጆንግ ኡን ገና በአርባዎቹ መጀመሪያ ላይ ያለ ወጣት መሪ ነው። ታዲያ ለምን አሁን ተተኪውን ይፋ ማድረግ አስፈለገው? የፖለቲካ ተመራማሪዎች እንደሚሉት ምክንያቱ 3 ነው። የመጀመሪያው ህዝቡን ለማለማመድ ሲሆን ሴት መሪ እንግዳ በሆነበት ሰሜን ኮሪያ ህዝቡና ባለስልጣናቱ ከወዲሁ እንዲቀበሏት እያደረገ ነው። ሁለተኛው እንደ ምክንያትነት የተጠቀሰው ደግሞ የስልጣን ክፍተት እንዳይፈጠር ለማድረግ ያለመ ይመስላል። ድንገት ኪም ጆንግ ኡን አንዳች ነገር ቢሆን የስልጣን ሽኩቻ እንዳይነሳ የደም ሐረጉ እንዲቀጥል መንገድ እያመቻቸ ነው የሚሉም አሉ። ሶስተኛው ለባለስልጣናቱ ማስጠንቀቂያ ለመስጠት ሲሆን ስልጣኑ ከቤተሰቡ እንደማይወጣ ለጀነራሎቹ በግልጽ እያሳየ ነው። ሰሜን ኮሪያ ከ1948 ጀምሮ በኪም ቤተሰብ በብረት ክንድ ትመራለች። አገዛዙ እስከዛሬ የቆመባቸው 4 ምሰሶዎች እነዚህ ናቸው። የመጀመሪያው ጭካኔ የተሞላበት እርምጃ ነው። ኪም ጆንግ ኡን ስልጣን እንደያዘ የገዛ አጎቱን እንኳን ሳይቀር በጭካኔ ያስገድሏል። ተቃውሞ የሚባል ነገር በሀገሪቱ አይታወቅም። ሁለተኛው የወታደራዊ ቁጥጥር ነው። 26 ሚሊዮን ህዝብ ባለበት ሀገር 1.3 ሚሊዮን ወታደር አለ። ማለትም ከህዝቡ 5% ወታደር ነው ማለት ነው። ሶስተኛው የኒውክሌር ጦር መሳሪያ ነው። ይህ መሳሪያ ማንም ሀገር ሰሜን ኮሪያን እንዳይነካ እንደ መከላከያ ያገለግላቸዋል። አራተኛውና የመጨረሻው እንደ ምክንያትነት የተጠቀሰው ደግሞ ህዝቡን ከዓለም መለየት ሲሆን የሰሜን ኮሪያ ህዝብ ኢንተርኔት የለውም፣ የውጭ ዜና አይሰማም። ከልጅነታቸው ጀምሮ የኪም ቤተሰብ ቅዱሳን ናቸው ተብለው ነው የሚያድጉት። ኪም ጆንግ ኡን በምዕራባውያን የተማረ ስለነበር ስልጣን ሲይዝ ለውጥ ያመጣል ተብሎ ተገምቶ ነበር። ነገር ግን ያልሆነም። አሁን ደግሞ ልጁ ጁኤ ተረክባለች። ይህች ታዳጊ የአባቷን ጭካኔ መንገድ ትቀጥል ይሆን ወይስ ሰሜን ኮሪያን ወደ አዲስ ምዕራፍ ትመራታለች? እናንተስ ምን ትላላችሁ? አንዲት የ13 ዓመት ታዳጊ አደገኛውን የኒውክሌር አዝራርና ሚሊዮኖችን የመምራት አቅም ይኖራታል? አስተያየታችሁን ኮሜንት ላይ አስፍሩልን። ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስላል። በሌላ አዳዲስ መረጃዎች እስከምንገናኝ ረቂቅ ሚዲያን ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ።